ሰላም ቤተሰቦቼ፣ ዛሬ የምናስተምረው ትምህርት ለብዙሃን እንዲዳረስ ሼር አድርጎት። ሊመለስ የምትፈልጉት ጥያቄ ካለ በኮሜንት። ትምህርቱም ብዙ ሰዎች ክርስቲያን ነን ይላሉ፣ ግን በተግባር ክርስቲያን መሆን በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ ራሱን እንዲከተለኝ፣ እንዲሁም በዮሐንስ ወንጌል ምዕራፍ 10 ቁጥር 27 ላይ በጎቼ ድምፄን ይሰማሉ ይላል። ይህም ማለት ክርስቲያን መሆን ስም ብቻ አይደለም። ኢየሱስ የሚመራውን መንገድ በዕለታዊ ሕይወት መከተልና ቃሉን መስማት መፈጸም ያስፈልጋል። ሁለተኛው በፍቅር መኖር ነው። በዮሐንስ ወንጌል ምዕራፍ 13 ቁጥር 35 ላይ በፍቅራችሁ ሰዎች ክርስቲያን መሆናችሁ ያውቃሉ። እንዲሁም በአንደኛ ቆሮንቶስ ምዕራፍ 13 ቁጥር 2 ላይ ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ይላል። ይህም ማለት ክርስቲያን ምልክቱ ፍቅር ነው። ሰዎችን መቀበል፣ መርዳትና መታገስ፣ ይህ ነው ክርስቲያናዊ ሕይወት። ሶስተኛው ንስሐና ለውጥ ነው። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ አዲስ ፍጥረት ይላል። እንዲሁም በሉቃስ ወንጌል ምዕራፍ 19 ቁጥር 8 እስከ 9 ላይ እንደ ዛኪዎስ መሆን። ይህም ማለት ክርስቲያንን መሆን አሮጌ ሕይወትን መተው እና አዲስ መጀመር ነው። ንስሐ ቃል ብቻ አይደለም፣ በተግባር ለውጥ ነው። አራተኛው በጸሎትና በቃል መኖር ነው። አንደኛ ተሰሎንቄስ ምዕራፍ 5 ቁጥር 17 ላይ ያለማቋረጥ ጸልዩ ይላል። እንዲሁም መዝሙረ ዳዊት ምዕራፍ 19 ቁጥር 105 ላይ ቃልህ መብራት ነው ይላል። ይህ ማለት ክርስቲያን ያለ ጸሎት እና ያለ ቃል አይቆምም። ጸሎት ከእግዚአብሔር ጋር መገናኘት ነው። ቃሉ መመሪያችን ነው። አምስተኛው በተግባር መመስከር ነው። ማቴዎስ ወንጌል ምዕራፍ 5 ቁጥር 16 ላይ መብራታችሁ ይብራ ይላል። እንዲሁም ያዕቆብ መልእክት ምዕራፍ 2 ቁጥር 17 ላይ እምነት ያለ ስራ ሞት ነው። ይህም ማለት ሰዎች ክርስቶስን በክርስቲያን ያያሉ። ቃላችንና ስራችን አንድ ሲሆን እውነተኛ ምስክር እንሆናለን። በአጭሩ ክርስቲያን መሆን ቤተ ክርስቲያን መግባት ብቻ አይደለም፣ ክርስቶስን በዕለታዊ ሕይወት መኖር ነው። ርዕስ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረን 5 ታላላቅ ትምህርቶች አሉ። እነሱንም አንደኛው ፍቅር ነው። ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እርስ በራሳችሁ ተዋደዱ ይላል። እንዲሁም ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ጠላታችሁን ውደዱ። ማለትም ክርስቲያን መሆን ስም ብቻ አይደለም፣ ኢየሱስን የሚመራ መንገድ ይቅርታ ነው። ማቴዎስ ወንጌል ምዕራፍ 18 ቁጥር 22 ላይ 77 ጊዜ ይቅር ተባባሉ ይላል። እንዲሁም ሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ አባቴ ሆይ ይቅር በላቸው ይላል። ይህም ማለት ኢየሱስ በመስቀል ላይ ሆነው እንኳ ይቅር አድርጎ አሳየን። ሶስተኛው ትህትና ነው። ዮሐንስ ወንጌል ምዕራፍ 13 ቁጥር 4 እስከ 5 ላይ የደቀ መዛሙርቱን እግር አጠበ ይላል። እንዲሁም ማቴዎስ ወንጌል ምዕራፍ 20 ቁጥር 26 እስከ 28 ላይ የሚያገለግል ትልቅ ነው ይላል። ማለትም ጌታችን መድኃኒታችንና አምላካችን ኢየሱስ ክርስቶስ ለክብሩ እንኳ ሳይቀደስ ለእኛ ትህትናን ለማስተማር የደቀ መዛሙርትን እግር አጥበዋል። አራተኛው ጸሎት ነው። ማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ እንግዲህ እናንተ ጸልዩ ይላል። እንዲሁም ማርቆስ ወንጌል ምዕራፍ 1 ቁጥር 38 ላይ ኢየሱስ በማለዳ ጸልየ ይላል። ይህም ማለት ጸሎት ስንናገር ብቻ አይደለም፣ መስማትም ያስፈልጋል። ጸሎት ወሳኝ ኃይል ታገኛለህ። አምስተኛውና የመጨረሻው ታማኝነትና ትእዛዝ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ትእዛዜን ጠብቁ ይላል። እንዲሁም ማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ በድንጋይ ላይ የተሰራ ቤት ይላል። ማለትም እምነት በንግግር ብቻ አይቆምም፣ በመታዘዝ ይገለጣል። ቃሉን ስንፈጽም ሕይወታችን ጸንቶ ይቆማል። የዛሬ ትምህርታችን ይህን ይመስል ነበር። ቀጣይ የምንለቀው ቪዲዮ እንዲደርሳችሁ ይሄን ቻናል ሰብስክራይብ አርጉ። ሰብስክራይብ ላደርጋችሁ አመሰግናለሁ። እስከ መጨረሻው ተከታትላችሁ ያደመጣችሁኝም ከልብ አመሰግናለሁ። ቸር ቆዩልኝ።